የነዳጅ ሰልፍ ለአማራራቸው ወይም ደግሞ ለሹፌሮች ብቻ ሳይሆን ለሁላችንም እጅግ በጣም አስደሳች የሆነ ዜና ነው የተሰማው። ከዚህ በኋላ የነዳጅ ሰልፍም ሆነ የነዳጅ እጥረት የሚባል ነገር የለም። ምክንያቱም ደግሞ የገንዘብ ሚኒስቴር በዛሬው ዕለት እንዳወጣው መግለጫ ከሆነ ከዚህ ቀደም ይሰጥ እንደነበረው እንዲሁም ደግሞ የነዳጅ አቅርቦት ማለት ነው ከዚህ ቀደም እንደነበረው በትክክል ይሰጣል። እንደሚታወቀው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ ከፍተኛ የሆነ የዋጋ ጭማሪ እንዲሁም ደግሞ የአቅርቦት እጥረት ተከስቶ እንደነበረ የሚታወቅ ነገር ነው። ይህንን ተከትሎ እንግዲህ ኢትዮጵያ ከዚህ ቀደም በቀን 9 ሚሊዮን ሊትር ነዳጅን የምትጠቀም እንዲሁም ደግሞ የምታቀርብ ቢሆንም በዚህኛው ጉዳይ ምክንያት ማለት ነው በቀን በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ነበር የሚቀርበው። በዚህ ምክንያት በከተማዎች ላይ ትልልቅ የሚባሉ የነዳጅ ሰልፎችን ስናይ ነበር የከረም ነው። ነገር ግን ከዚህ በኋላ ማለት ነው ልክ እንደ በፊቱ 9 ሚሊዮን ሊትር በቀን ነዳጅ እናቀርባለን፣ የነዳጅ ሰልፍም ሆነ የነዳጅ እጥረት የለም ሲሉ የገንዘብ ሚኒስቴር በዛሬው ዕለት መግለጫዎችን እያወጣ የሚገኘው ይህም እጅግ በጣም አስደሳች የሆነ ዜና ነው። በተለይም ደግሞ በነዳጅ ሰልፍ ለተማረራቸው እንዲሁም ደግሞ ነዳጅ ለምትጠቀሙ መኪኖችና በአጠቃላይ ለሁላችንም እጅግ በጣም ደስ የሚል ዜና ነው። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አሁንም አጋራችኋለሁ። ፕለስ ምርቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ።